ከጌታም ከልጁም ከኢየሱስ ክርስቶስ የሆነ ሰላምና ጸጋ በረከት ለእናንተ ይሁን። በየሶሻል ሚዲያ ላይ የምትገኙት ወንድ ልጆችና ሴት ልጆች ሰላማችሁ ይጥፍ ድርብ የበዛ ይሁን። እኔ ጋር ሁሉ ሰላም ነው። እኔንም እናንተንን ባለንበት ቦታ ሰላምን አብስቶልን፣ ምሕረቱን አብስቶልን፣ ቸርነቱን አብስቶልን፣ የሱ በጎነቱን አብስቶልን ለዛሬ ያበቃን የጌታ ስም እስከ ዘላለም የተባረከ ይሁን። አንተ እንዳትኖር የሚፈልግ እያለ አንተ እንድትጠፋ የሚፈልግ እያለ ያ ጠላት በአይን እንዲህ እያለ ለዛሬ ያበቃን የጌታ ስም ይባረክ። የሚቃጠል ይቃጠል። እውነት የጌታ ስም ይባረክ። ላንተም ላንቺም ለኔም ላንተም ጠላት ጠፍቶ ሳይሆን ኑር ስላለኝ የኖርኩ ሰው ነኝ። ጠላትሽ ጠፍቶ ሳይሆን ኑር ስላለ የኖርሽ ሰው ነሽ። ጠላት ጠፍቶ ሳለ ኑር ብሎኝ የኖርኩ ሰው ነው። እኔ አንደኛ ነኝ። በዛ በጠላት ፊት ለፊት ያቆመን የጌታ ስም ይባረክ። ክብር ለኢየሱስ ይሁን። ሰምታ የምትናደድ ካለ ተናደድ፣ ቅጥል በል። ለምን? በእግዚአብሔር እርዳታ የኖርኩ ሰው ነው። እሱ ኑር ስላለኝ የኖርኩ ስለሆንኩ አንተስ ኑር ስላልከኝ አይደለም። አንተማ ብዙ ጊዜ እኔ እንዲጠፋ አንቺ እንድትጠፊ ብዙ እቅድ ያቀድኩ ሰው ነኝ። ግን በዛ መካከል እግዚአብሔር ኑር ስላለኝ እግዚአብሔር ያኖረ ሰው ነው። እኔ አንደኛ ነኝ። ክብር ለኢየሱስ ይሁን። ውርደት፣ ሽንፈት፣ ቅጥል እርር ማለት ለጠላት ይሁን። እኔ ምን ለማለት ፈልጌ ነው? ስማ፣ ባይዋጥም ስማ። እንድትሰማም የሚያደርግ መንፈስ እያለም ስማ። መስማት ስላለብህ ስማ። የሰውን ውርደት የሰውን ክብር የማትፈልገው ሰይጣን ስማ። እግዚአብሔር ያከብራል፣ ያኖራል። ለቃሉ ታማኝ ስለሆነ እግዚአብሔር ያኖራል። ምን ለማለት ፈልጌ ነው? እግዚአብሔር ያደርጋል፣ ተናግሮ ያደርጋል። ተናግሮ ሊዋሽ እግዚአብሔር ሰው አይደለምና እግዚአብሔር ለቃሉ ታማኝ ነውና ያኖራል። ላኖራ ጌታ ተናግሮ ላደረገው እና አንዳንድ ሰዎች እዚህ ላይ ሚዲያ ላይ የምንከታተለው እኔ ሚዲያ አልገባም ሚዲያ ሊከታተልም ትላለህ። እዛ ላይ ነው የምትውለው፣ እዛ ላይ ነው አይኑ ቀልቶ የሚውለው። ለአንዱ እንትን ዝም ብላ ፎከስ ታደርጋለህ። እከሌም ከሚዲያ በጣም ትላለህ። አንተስ ምን እየሰራክ ነው? አልገባኝም። አንተስ ምን እያረክ ነው? የሶን ያየክ ያንተ አይታይም? አንተ ምን አይሶሪ እና ሚዲያ ላይ የሚሆን የትሙን እግዚአብሔር ይናገራል። እግዚአብሔር ተናግሮ ያደርጋል። እግዚአብሔር ተናግሮ ሲያደርግ ደግሞ ላደረገው ጌታ ምስጋና መስጠት ሲገባ፣ ላደረገው ጌታው ተባረክ ማለት ሲገባ፣ ላላደረገው ለሚዲያ ለፌስቡክ ለተለያየ ሰዎች እግዚአብሔር ይናገራል። ልጅ ላጣው እግዚአብሔር ልጅ ይሰጣል። በረከት ላጣው እግዚአብሔር በረከቱን ይሰጣል። በረከቱን ሲሰጠው እግዚአብሔር በረከቱን ሲሰጠው ለእግዚአብሔር ምስጋና መስጠት ሲገባ ለፌስቡክ ወዳውኑ እንትን አምጥታችሁ ተጣለ ታደርጋላችሁ። መሰዋ ለጌታ ነው ወይስ ለፌስቡክ ነው? 15 ለፌስቡክ እግዚአብሔር አድርጎ ለእግዚአብሔር ምስጋና መስጠት ሲገባችሁ ለፌስቡክ አምጥታችሁ ልጅ ሲወለድ የሰፈር ሰዎችን ሳይታወቅ የወለደ አባት ራሱ ሳያውቅ ለፌስቡክ ታሰረክባላችሁ። ለፌስቡክ መሰዋት ታደርጋላችሁ። ክብር የሚገባ ለጌታ ነው። ክብር የሚገባ ለፈጠረ ተናግሮ ላደረገ ለጌታ ሲገባ ለአደባባይ ታወጣላችሁ። መሰዋ ለማን ነው? ምስጋና ለማን ነው? ምስጋና ለምታቀርቡ ምስጋና አቅርቡ። ለወደደን ለፈቀደን ተናግሮ ላደረገው ለጌታ ምስጋና መስጠት ሲገባ ለፌስቡክ ቀድማችሁ መሰዋ ታደርጋላችሁ። ለቲክቶክ ታቀርባላችሁ። እግዚአብሔር ተናግሮ ብዙ ጊዜ እግዚአብሔር ሲናገር ምድረ ባዳን አለመልማል ብሎ ያለመልማል። አንድ ለነበራችሁ ሁለት አድርጎ በትዳር እግዚአብሔር ይባርካል። ቀድማችሁ ምስጋና የምትሰጡት
ለፌስቡክ ነው ለሚዲያ ነው። ለምን ነው አልገባኝም። ለኔ ልታስረዱ ትችላላችሁ? እኔ ጥያቄ ነው። እስቲ ምስጋና ለማን ይገባል በሚለው ርዕስ ነው። እስቲ ምስጋና ለማን ነው የሚገባው? ለጌታ ነው ወይ? ተናግሮ ላደረገው ለጌታ ሲገባ ለማን እየሰጠን ነው? ለማን እየሰጣችሁ ነው? እንዴንም አንዳንድ ሁላችሁ ሚዲያ ላይ ትከታተላላችሁ። ያንተ ነገር ሳይታይ የሰው ነገር ታያለ፣ ዝም ብላ አስተያየት ትሰጣለህ። እኔስ የት ነው ያለው ብላ ቆም ብላ አስበህ ታውቃለህ? አንዳንድ ለሰው ላይ የሚደረገው ደስታ ላይ የሚደነግጡም አላችሁ። ለምን ትደነግጣለህ? ያደረጋ ጌታ ምስጋና የሚገባ ለሱ፣ ተናግሮ ያደረጋ እሱ። አንተስ ምን አገባን? ስለዚህ አስተያየት ትሰጣላችሁ። ኮሜንት አስቀምጡ። ጌታ ይባርካችሁ።